ይኸው ፋይናሊ ሎኩ ይሄን ይመስላል የምታዩት። ለዚህ ነው ኩርሲው በጣም ደስ ይላል ያልኳችሁ። ይሄ ጋቻ ነው እንዴ? ይሄ ጋቻ አይደለም፣ ጀበና ነው። ኢማጂን ሎካዜት እንትን አይመስልም? ሬምቦ እያወጣ አይመስልም ምናምን ነገር ኖ ኢትስ ኖት ሬምቦ አይደለም። በነገራችን ላይ ሻዶ ነው፣ የዚህ የዊንዶ ሻዶ። ኦኬ እንደዛ ነው ማይቲንግ። እዚህ ጋር ራሱ ከታያችሁት ኢትስ ሻዶ ነው። በነገራችን ላይ እንደዚህ ስላልሳል አድርጋችሁ በመንዲል ቆይ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሃይ ጋይስ እንዴት ናችሁ? ሰላም ናችሁ? ሁሉ አማን ነው ከኔ አልሐምዱሊላህ። ዛሬም በሌላ ቪዲዮ መጥቻለሁ። ዛሬ ደግሞ ከሁሉም ቪዲዮ ለየት የሚያደርገው ነገር እስከዛሬ ድረስ ይሄ ለኔ ለመጀመሪያ ነው። ሶ ጋይስ የዛሬው ቪዲዮ ለየት የሚያደርገው ነገር አብረን ለመጀመሪያ ጊዜ ለኔ ለመጀመሪያ ነው አርት ቴክኒቸር ስስል ማለት ነው። ዛሬም ስዕል ነው ይዤላችሁ የመጣሁት። የሚያስደስተኝ እኔ ፊሊንግ የሰውን ስሜት አለ ሌላ ኢሞሽናል ምናምን ነገር ነው ሳይ የሚለኝ ፈሄግ። ዛሬ ግን አርት ቴክኒቸር ለአርት ቴክኒቸር የሚሆን ሲምፕል ድሪም አብረን የምንስል ይሆናል። እስከ አሰራሩ አሳያችኋለሁ፣ እንዴት እንደምትስሉ እንዴት እንደምስል አብረን የምናይ ይሆናል። እንደሌላው ቀን እየሳልኩ እየተመለስኩ ምናምን ላ ዛሬ አብረን ነው የምንስለው። በሄክ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። አስተያየት ካላችሁ ከኮሜንት ላይ ጻፉልኝ፣ እመልስላችኋለሁ ማለት ነው። ኖ ግርግር። ኦኬ ተመልካቾቼ እያሳየኋችሁ ለመሳል ሞክሬ ነበረ፣ ግን አይ ካንት ቦታ የለኝም። በሄክ ሶሪ ሶ ማች፣ በጣም ይቅርታ። ያለኝ አማራጭ ስየው በማደምቅበት ሰዓት ላይ አብረን ብናደምቀው ምን አይነት ይመስላችኋል? አይ ቲንክ ዛትስ ናይስ አይዲያ። ይሄ ነው አይዲያ ይመጣልኝ። ከዚህ ውጭ ምንም አይነት አይዲያ ሊመጣልኝ አልቻለም። ሄክ ወይም ደግሞ የሆነ ነገር እዚህ ጋር ኩርሲ ነገር ወንበር ማለት ነው እዚህ ጋር ምናምን ነገር ለመሳል ነው ያሰብኩት። ሄክ እየሳልኩ መመለስ ነው ያለኝ አማራጭ። ስለዚህ ሶሪ ሶ ማች። ኦኬ ተመልካቾቼ መቼም ስዕል ስጀምር እረሳዋለሁኝ እና ማሌሽ እረሳኋችሁና ብዙ ነገር ሳልኩኝ። ምን ላድርገው? ኦኬ እንግዲህ እዚህ ጋር ያለው ብዙም አይለኝ ያኔ በኋላ እናደምቃለን። ይሄ እንግዲህ ስጃዳ መሆኑ ነው። ኦኬ ይሄ ደግሞ ሹባክ መሆኑ ነው። ዊንዶ። እቺ ደግሞ ፍላወር መሆኑ ነው። ይሄ ደግሞ ሻዶ ፍላወር መሆኑ ነው። ይሄ ደግሞ እንግዲህ ዛውያ መሆኑ ነው። ኮርነር። ኦኬ ዚስ ዋን አምኖት ፊኒሽ። በነገራችን ላይ አልጨረስኩም። ኦኬ ይሄ ራሱ የዊንዶው ሻዶ መሆኑ ነው። በኋላ ይስተካከላል፣ ገና አልተሰረዘም መድረሽ። ሶ እንዜራ ምናምን ፊኒሽ ቡክ ሬዲ ቡክ ተብሎ የተሰራ ነው። አማራ ፊኒሽ። በነገራችን ላይ ገና አልጨረስኩም። እንዜር ደግሞ ጋቻ ተብላ ነው የተሰራችው፣ ግን ስኖት ጉድ ማስተካከል ያስፈልጋታል። በነገራችን ላይ ማለት ነው የሆነ ነገር ስዕል ስትስሉ በምታስተካክሉበት ሰዓት ላይ ነው እናንተ ፊክስ የምታደርጉት። በደንብ ስታስተካክሉት የስዕሉ እናንተ የምትፈልጉትን ይሰጣችኋል። ሶ አሁን ደግሞ እኔ ገና ነኝ። እዚህ ጋር መስተካከል ያስፈልገዋል። ስትስተካክሉ ስታደምቁት ምን ስትሉት ይወጣል። ይሄ ራሱ እንደዚህ መደራረግ አለበት። ያኔ ሻዶ የለውም። ሄክ ግን ፊኒሽ ልጨርስ።
ከዛ አብረን እናደምቃለን። ፊክስ የሚደረገውን ፊክስ እናደርጋለን። ላይክ እንደዛ ነገር እመለሳለሁ ደግሞ አጌን ፈሄግ ጋይስ ይኸውላችሁ እንዴት እንደሳልኩት እንዴት ላሳያችሁ። ኦ ማይ ጋድ ያጀበነዋ እንዴ ሳለካ እንደዚህ ሲታይ ደስ ይላል። እንደዚህ ይለያል። ሹባኩን ተመልከቱ። ይሄ እንግዲህ ምን መሆኑ መሰላችሁ? ጭንቅላት ትጠራለህ። ይሄ እንግዲህ ኩርሲ መሆኑ ነው። ይሄ ነጠላ መሆኑ ነው። ነገራችን ላይ ከለር ስለሌለኝ ነው እንጂ ይሄ ራሱ መሀከል ላይ ያለው ይሄ ላይክ ነጠላ በኩርሲ ላይ ነጠላ አለበት ማለት ነው። ኦኬ ይሄን ይመስላል። አይ ዶንት ኖ ኢትስ ባድ ነው። ያስጠላል። ያው ግን አይትራይ ሞክሬያለሁ። አስለን እኛ የምንችለው የዚህ ላይ አርት ምን ይሰራልናል? እኔ የምችለው እንትን ነው በቃ ምንድነው ዲዛይነር ነው። ኖት እንደዚህ አይነት አርት ምናምን አርክቴክቸር ነው። በስላይ ትራይ ኖት ባድ አይ ቲንክ። ከ10 ስንት ሰጥታላችሁ? እኔ ከ10 8 ሰጠዋለሁ። ቢኮዝ ኢዝ ኖት በጣም ጥርት ያለ አይደለም፣ ኳሊቲ የለውም። ስለዚህ ግን በአካል ሲታይ ናይስ ነው። በተለይ አይ ላይክ እሱ መልሷል። ይሄንን በጣም ነው የወደድኩት። ኩርሲው ማለት ነው ከላይ ቢኖረኝ ኢማጅን። ይሄ እንግዲህ ጥቁር ስለሆነ ነው። ኩርሲው ጥቁር ሆኖ ይሄና እዚህ ጋር ነጠላ አያችሁ። በዚህ ላይ ድርግ አድርጋችሁት በዚህ ጋር ግማሹ ይወርድ የለ እዚህ ጋር ደግሞ ግማሹ ይሆን የለ እንደዛ ነው። ኦኬ እቺ ደግሞ ፍላወር ናት። ይሄ ደግሞ ሻዶ መሆኑ ነው አጠገቡ ጋር ያለው። እዚህ ጋር በነገራችን ላይ እንደዚህ እንትን ያለው ፀሐይ ስላለ ነው። የት ነው ፀሐይ ያለው? ያኔ ከለር ቢኖረኝ እዚህ ጋር ይሄን እዚህ ጋር እንዴት ስታረጉት እዚህ ጋር የሚያበራ ቀይ ነገር ይወጣል ማለት ነው ከመስኮቱ። እነዛ ነገር ነው ማይ ቲንክ። ኦኬ ኢትስ ቡክ። እዚህ ጋር ደግሞ መጽሐፍ ነው። የረጅም መጽሐፍ እንዳደርጋችሁ አጠገቡ ጋር ሌላ መጽሐፍ ስታረጉ እና ደግሞ የተኛ 2 መጽሐፍ ስታረጉ ነው። ይሄ ደግሞ ጋቻ ነው እንዴ? ጋቻ አይደለም ምን ነበር ስሙ? ይሄ ስሙ ራሱ ተመብኝ እኮ። ይሄ ምንድን ነበር ስሙ? ሻዶ እንዲወጣላችሁ ስትፈልጉ ማለት ነው ትስሉና በመንዴል። በነገራችን ላይ በአንድ እጅ መስራት ምንም አልችልም። እንደዚህ ታጸዱታላችሁ ማለት ነው። ኢትስ ኖት ባድ አይ ቲንክ። እኔ ሳስበው ኖት ባድ አይሆንም። የሚያስጠላ ነገር የለውም። እዚህ ጋር ግን ትንሽ ያስጠላል። እና ደግሞ የዚህ የወረቀቱ የሚመች አይደለም። አሁን 4 ማዕዘን አለ እንደዚህ ጥፍ የሚለው ገባችሁ? እሱ ቢሆን እንትኑ አሪፍ ያመጣው ነበረ። ግን አሁን ላይ አሪፍ አላመጣውም። ከሁሉም ዘዊንዶ እዚህ ጋር ያለው መስኮቱ ኦር መስኮት ብዬ ነው የሳልኩት። እሺ እንደዚህ አይ ቲንክ ጥሩ ነው። መስኮቱ ከ5 ካልኩት 5 ሰጠዋለሁ። እንደ ፍላወር ሻዶ ፍላወር የፍላወሩ የዚህ አበባው እንትን ጥላ ማለት ነው። ሻዶ እዚህ ጋር ዘቦክ ምናምን። ይሄን በነገራችን ላይ የራሱ ሀብን ሻዶ አለው ጥላ አለው። ከዚህ ይልቅ ጥላውን ጀበናውን ችዬበታለሁ። አልሐምዱሊላህ ጀበና ስሙ መጣልኝ። ጀበናው ማለት ነው። ጀበናው ችዬበታለሁ። ጥላውን ነው የቻልኩበት። አክተሩ ይሄ ብዙም እንትን አላለኝም። ይሄ እዚህ ጋር ራሱ ያለው ትንሽ ይቀረዋል። እንደዚህ ስምር አለበት። በነገራችን ላይ ግን ጀዋሪ ሻህን ሊዘጋ ስለሆነ እንትኑ አይበራም።
ቢበራ መብራቱ ምናልባት ትንሽ በደንብ ሊለይ ይችላል። ይሄ ስጃዳ መሆኑ ነው። ያኔ ያለ የለ ፈርሻ ምናምን ነገር ያ መግዛት። ይሄ ደግሞ ከዚህ ይሄንን ብቻውን ብቻ ኩርሲውን ብቻ ከ10 8 ሰጠዋለሁ። ቢኮዝ ሁለቱ ከለር ስለሌለው ማለት ነው። ሎካትም ይሄ አሁን ነጠላ መሆኑ ነው። አላህ ይሄ ራሱ ነጠላ መሆኑ ነው። ገባችሁ አይደለ? ኢማጂን በጭንቅላታችሁ ውስጥ እንደዚህ አድርጉ። ኩርሲው ላይ የሆነ ነጠላ እንዲጣል ስታደርጉበት ከዚህ ጋር ይነሳና እዚህ ጋር እንደዚህ ይሄድና ግማሹ እዚህ ጋር ይመጣል፣ ግማሹ ደግሞ ከዚህ ጋር ሄዶ እዚህ ጋር ይመጣል። ሶ ባለ 4ቱ ኩርሲ ማለት ነው። እናንተ ስንት ሰጡታላችሁ? ይሄንን አሁን መቼም ከዚህ ከ10 0 ነው የምትሉት። አይኖ ዛት እንደፈለጋችሁ ስጡት። አምሼ እኔ ስያለሁ እንቅልፌን ትቼ እናንተ ስጡት እስቲ። አላስ ዛሬ መቼም በሳቅ ነው የዛሬው ቪዲዮ እንግዲህ ይሄን ይመስላል። እንደዚህ ቢደረግ አይታይም ጭራሽ የሞተ ነው። ፈሄክ ኦ ማይ ጋድ ኦኬ ነው አያችሁት? አደመኩት አድምቄው ይሄንን ይመስላል። አሁን ላይ ማሻአላ በደንብ ጥርት ብሎ ታይቷል። በትንሹ ይሄው ፋይናሊ ሎኩ ይሄን ይመስላል። የምታዩት ለዚህ ነው ኩርሲው በጣም ደስ ይላል ያልኳችሁ።